ሰላም ኬሮስ ኬር ሆቴል እያዘመነ ያልኳችሁ ነገር እንደቀጠለ ነው። የባለፈ ሳምንት በሆነ ጉዳይ ኬስ ገጥሞ ነው ለዛ ነው ያለው። አሁን ደግሞ ለሚቀጥለው ሳምንት በሬው ከዚህ ከስራ ቦታ ተነስተን በሬው የሚቀመጥበት ቦታ አሳያችኋለሁ። የኛ ቤት ብሮች ምን አይነት ሰንጋ እንደሆኑ ኮርማዎች አሉ። ሰንጋዎች ናቸው። ጥራታቸው፣ ኳሊቲያቸው፣ ጣዕምነታቸው አሳያችኋለሁ። ከናንተ የሚጠበቀው ከኔ መከተል ብቻ ነው። ና ተከተለኝ። አውራ እና ስጋው በጣም የተለየ ነው የምላችሁ። ስጋ ስለተሰቀለ አይደለም፣ ሁሉም ቦታ ስጋ ይሰቀላል። የኛ ቤት ግን ስጋ ልዩነት የሚያደርገው አንደኛ ሰንጋ ነው፣ ሁለተኛ ሲገዙ ራሱ ተመርጠው ለዚህ ከተማ ይሆናል በሚል ነገር ከየት እንደምንገዛ ራሱ ቦታው ራሱ ትደመሙበታል። አንደኛ የቄራው ስፋቱ ቦታው ራሱ አዘምነውታል። እኛም ስራችን አዘምነውናል፣ ቤታችን አዘምነናል፣ ስራችን አዘምናል። ከናንተ የሚጠበቀው ይኸው እኔ ምን ትዝ አለኝ መሰላችሁና ገበሬ በባህሪው ገበያ ከማውጣቱ በፊት ለልጆቹ ነው እንጀራ ጋግሮ የሚሰጠው። እኛም ደግሞ ለእናንተ ነው ቅድሚያ የምንሰጠው። እናንተ ጣፈጣችሁ በልታችሁ ከጨረሳችሁ በኋላ ነው ወደ ውጭ እንኳን የምናወጣው። ቅድሚያ ኑና ተጠቀሙ። በተለይ እዚህ ከተማ ውስጥ ያላችሁ መምጣት ትፈልጋላችሁ፣ ግን የመምጣቱ ነገር ለምን እንደሚያስጨንቃችሁ አላውቅም። ምንም ስጋት አይግባችሁ። በጣም ስጋችን የተለየ ነው። የምሬ ማውራት ብቻ ነው። አንደኛ በተግባር እያሳየናችሁ ነው። ሁለተኛ ደግሞ ግን አይተን አሁን ደግሞ ነገ ደግሞ ማሳያችሁ ነው። ራሱ ጭንቅላቱን አሳያችኋለሁ። ሌሎች እየተሸወደ ነው ፌክ ነው ምናምን ትላላችሁ። አይደለም። አሁን ነገ በቪዲዮ ቀርጬ አሁን በአካል አሳያችኋለሁ። ነገ ደግሞ ራሱ ቀንዱ ራሱ ማለት ከአንገት በላይ ያለውን በሬ አሳያችኋለሁ። ይመቻችሁ። ኬሩስ ኬር ተከተሉን። አሁን ወደዛ ልንሄድ ነው። በምክንያት ነው። አብረን ነው ተከተለኝ። ቄራውን 10 ደቂቃ ይፈጃል መንገዱ። መልካም ጉዞ እላችኋለሁ። በጣም ወዳችኋለሁ። እሺ እንዳልኳችሁ ያው ደርሳ ቄራ አሁን ዘላባ ደርሰናል። ከብቶች የቄራ ስፋት እዚህ ግቢ ወደ 10 ምናምን ኪሎ ሜትር ርቀት ላይ ነው ያለነው። ትከተለኛላችሁ። በሬውን አሳያችኋለሁ። ደግሞ በሬ አይደለም ሰንጋውን ነው ማሳያችሁና ይገራርሙ ነገር ያለበት በጣም አሁን ደግሞ ጽድት ያለበት የመቀመጫ ስጋት የሌለበት እንደዚህ አይነት ቦታ ነው እኛ ወስደን ለእናንተ የምናቀርበው። ለእናንተ ካቀረብን እናንተ ደግሞ የማትመጡበትና ለምን እንትን እንደማትችሉ አላውቅም። እኛ በጣም የተሻለ ነገር እያቀረብን ነው። የግቢውን ስፋት መቶ ሄክታር ይሆናል። የከተማችን አስተዳደር በጣም የምናመሰግነው የማህበረሰቡ እንትን አይቶ እጥረት አየና ይሄን የመሰለ ነገር በቦታ ሰጥቶናል። ነገርኳችሁ። ከእናንተ የሚጠበቀው ኑ። እኔ ወዴት ነው የምንሄደው? ወደ ከብቶቹ ወዳለበት እዛ ጋር ደግሞ እንገናኝ በላይ እዛ ጋር ደግሞ እንገናኛለን። ይመቻችሁ። አሁን ወደ በሬ ነው ያልኳችሁ ነገር በሬዎቹ ምን የመሳሰሉ ሰንጋዎች ናቸው። ከከለር ጀምሮ እኛ ቤት አሁን ስጋ ረዝበ ከለር ራሱ እንመርጣለን። የስጋው ከለር እንመርጣለን። የበሬው የቆዳው ከለሩ፣ ግንባራቸው ራሱ ደም ግባታቸው እያሳያችሁ ነው። ስም እንደሚያስፈልገው አሁን ያው ነው እዛ አስቸጋሪው ካቲያን እሺ No, go show. እንደዚህ አይበሮች ነው
ወሬ አይደለም በመሀል ና እያወራ በመሀል እንዳይደብና እንግዲህ ቻው ቻው እያልኳቸው ከቄራ ገላባ መጥቼ ነበረ። ቻው ቻው እያልኩ ነው። አሳይቻችኋለሁ። እየሄድኩ ነው እኔ። መልካም ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ከእናንተ የሚጠበቀው ኬሩስ ኬር ሆቴል ምን እበላለሁ፣ ምን እጠጣለሁ፣ ምን አይነት ስጋ ይቆረጥልኛል ብለህ በጭራሽ ስጋት እንዳይዛችሁ ከእናንተ የሚጠበቀው ሽር ብትን ማለት ነው። እናመሰግናለን።